የምስጋና ቀን በጮራ ለሕፃናትና ቤተሰብ ልማት ድርጅት ተካሂዷል። ኢትዮጲስም የክብር እንግዳ ሆና ተጋብዛለች። ዝርዝሩ ምን ይመስላል የሚለውን ባልደረባችን አንድነት እንደሚከተለው ታስቃኘናል። አመሰግናለሁ ጀቱ። እነዚህን ሕፃናት እንግዲህ ዛሬ ያገኘናቸው በጣም ደስ በሚል ሁኔታ ውስጥ ነው ሊያመሰግኑን የመጡት። ማንን ነው የሚያመሰግኑት? ልጅ ተጠንቀጃለሁ የናፈቅሽ ባላገብልሻ ማለኔ ከፋሽ። ማንን ነው የሚያመሰግኑት? በጣም ደስ ይላል። የተለያየ ድጋፍ ተደርጎላቸዋል። ትምህርታቸውን በአግባቡ እንዲማሩ፣ ወላጆቻቸው የተለያዩ ስራዎችን እንዲሰሩ፣ እንዲሰለጥኑ ተደርጓል። ይህንን ያደረጉላቸው ደግሞ የተለያዩ ቤተሰቦች ናቸው። በተለያዩ ዓለማት የሚኖሩ ተማሪዎች ሊሆኑ ይችላሉ፣ ሰራተኞች ሊሆኑ ይችላሉ፣ የቤት እመቤቶች ሊሆኑ ይችላሉ። ካላቸው ላይ በማውጣት ለአንዳንድ ሕፃናት ድጋፍ ማድረግ አለብን፣ ድጋፍ ለሚፈልጉ ብለው ይልካሉ። በእውነት ይህ ድንቅ ሀሳብ ነው። እናመሰግናለንም እያሏቸው ነው። እኛም እናመሰግናለን። በተለያዩ ዓለማት የምትኖሩ የዚህ ድርጅት ድጋፍ ሰጪ አባላት ለዚህ ድርጅት የምታደርጉት ድጋፍ እጅግ በጣም የሚያኮራ ነው። እኔም ጀቱ ስለምታደርጉት ድጋፍ ከልብ አድርጌ አመሰግናለሁ። ታዲያ እነዚህ ሕፃናት በጮራ ለሕፃናትና ቤተሰብ ልማት ውስጥ ታቅፈው የሚገኙ ሕፃናቶች ናቸው። በጣም ደስ ብሏቸዋል። ዛሬ በዓሉን በሚገባ አክብረዋል፣ ተዝናንተዋል። ኢትዮጲስም ተገኝታለች፣ አባባ መልካሙም ተገኝተዋል፣ እኔም ነበርኩኝ። በጣም ደስ የሚል ጊዜ አሳለፍን። ግጥም ያቀረበችም ሕፃን አለች። የተለያየ ተሰጥኦ ያላቸው ልጆች አሉ። በእውነት በጣም ነው ደስ የሚሉት ጀቱ። ከዚህ የምንማረው መስጠት ምን ያህል እንደሚያስደስትና ማመስገን ደግሞ ምን ያህል ደስታን እንደሚሰጥ ነው። በነበረን ቆይታ እጅግ በጣም ደስ ብሎናል። እናመሰግናለን። የዚህ ሁሉ ድጋፍ ምንጭ ቻይልድ ፈንድ ኢትዮጵያ በመሆኑ ቻይልድ ፈንድ ኢትዮጵያን፣ ጮራ ለሕፃናትና ቤተሰብ ልማትና ተደጋፊ ሕፃናት ከልብ እናመሰግናለን።